ሰላም ጤና ይስጥልን። ይህ የአዲስ እይታ ሚዲያ አዲስ መረጃ ነው። ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ይህንን አዳዲስ መረጃዎቻችንን እንድትከታተሉ በአክብሮት እንጋብዛለን። በሚሊዮን የሚቆጠሩ የጡት ካንሰር ህሙማን በጥንቃቄ ኬሞቴራፒን ሊያስወግዱ የሚችሉበት እድል መኖሩን ተመራማሪዎች ተናገሩ። ተመራማሪዎች በኬሞቴራፒ ሊጠቀሙ የሚችሉ እና የማይጠቀሙ ህሙማንን ለመለየት የሚያስችል የዘረመል ወይም ዲኤንኤ ምርመራ ሲሆን ሙከራ ውጤትም ይፋ አድርገዋል። ይህ ዓለም አቀፍ ጥናት በምርመራ ላይ ከተሳተፉ 2/3 የኬሞቴራፒን የጎንዮሽ ጉዳት ማስቀረትና በሆርሞን ቴራፒ መታከም እንደሚችሉ ተደርሶበታል። ኢራን በኩዌት ጦር ሰፈር ላይ በፈጸመችው ሚሳኤል ጥቃት በርካታ አሜሪካውያን የቆሰሉ የአልኤል ሳለም አየር ጥቃት መፈጸሙን ቢቢሲ ፐርሺያ ዘግቧል። ከኢራን የተነሳ ሚሳኤል ጥቃት ኩዌት ውስጥ ባሉ የአየር ጦር ሰፈር በርካታ አሜሪካውያንን እንደተጎዱ ብሉምበርግ ዘግቧል። ይህም የአሜሪካ ኢራን ጦርነትን ለማስቆም የሚደረግ ጥረቶችን ይበልጥ ሊያሳስብ ይችላል የተባለ አዲስ ጥቃት ነው። የኢራን ባሊስቲክ ሚሳይል ስብርባሪ በአልኤል ሳለም የአየር ጦር ሰፈር ላይ የወደቀ ሲሆን በርካታ አሜሪካውያንን ቀላል ጉዳት እንዲደርስባቸው አድርገዋል። ጥቃቱ 2 MQ-9 ሪፐር የተባሉ ድሮኖች ደግሞ ከባድ ጉዳት እንዳጋጠማቸው ብሉምበርግ ዘግቧል። የጉዳቱ መጠንና የተጎዱት ሰዎች ቁጥር ይህ ዘገባ እስከወጣበት ቅጽበት ድረስ አልታወቀም። እንደገለጸው ጥቃቱ ባለፉት 24 ሰዓታት ውስጥ የተፈጸመ ነው። የአሜሪካ ማዕከላዊ ኮማንድ ወይም ሴትኮም ቅዳሜ ማለዳ በኢሜል አስተያየት እንዲሰጥ ለቀረበለት ጥያቄዎችም መልስ አልሰጠችም። አልኤል ሳለም የአየር ጦር ሰፈር ከኩዌት ከተማ ሰሜን ምዕራብ አቅጣጫ 64 ኪሎ ሜትር ገደማ ያህል ርቀት ላይ የሚገኝ ነው። የጦር ሰፈሩ በፐርሺያ ገልፍ ውስጥ በአሜሪካ ዋና የአየር እንቅስቃሴ ጣቢያ ሲሆን የአሜሪካና የአጋር ኃይሎችን ጦር ያስተናግዳል። በዚህ ሳምንት የአሜሪካ ጦር የመከላከያ ጥቃት ሲል የጠራውን 2 ዙር ጥቃት በኢራን ላይ ፈጽሟል። ጥቃቱ ባለፈው ሚያዝያ የተደረሰውን የተኩስ አቁም ስምምነት ለማራዘም የሚካሄዱ ውይይቶችን ሊያበላሽ ይችላል ተብሏል። ሁለቱም ወገኖች ሰፊ የሰላም ውይይት ለማድረግ ፍላጎት ቢያሳዩም የሆርሙዝ ወሽመጥ የቁጥጥር ጉዳዩን ጨምሮ በተለያዩ መሰረታዊ ጉዳዮች ግን ልዩነት አላቸው። ኢራን በሰርጡ የሚንቀሳቀሱ የንግድ መርከቦችን በተደጋጋሚ በማጥቃት የዓለም 1/5 የነዳጅ ማስተላለፊያን ዘግታለች። በመጪው ዘመን በሀገራት መካከል የሚደረገው አስፈሪው የሮቦቶች ጦርነት እንዳሳሰበ አንዳንድ መረጃዎች ያትታሉ። የዩናይትድ ኪንግደም እና የዩክሬን መሳሪያ አምራች ተቋም ለቢቢሲ እንደገለጸው ሮቦቶች ከሰው ልጆች በቁጥር በልጠው በዩክሬን ጦርነት የሚዋጉበት ጊዜ ሩቅ አይደለም። ግንም ሩሲያን በአየርም በየብስም የሚንቀሳቀሱ ሰው ሰራሽ መሳሪያዎች አሏቸው። የዩክሬን ጦርነት ወታደራዊ ቴክኖሎጂን አካሄድ በፍጥነት እንደለወጠው ተንታኞች ይናገራሉ። በወደፊቱ ዓለም ጦርነት ምን ሊመስል ይችላል? የወታደሮቹ ዕጣ ፈንታስ ምን ይሆናል? የሚሉ ጥያቄዎችን አጭሯል። ከወራት የወጣ ተንቀሳቃሽ ምስል በዩክሬን የተሰሩ የሮቦት መሳሪያዎችን ያሳያል። ፕሬዝዳንት ቭላዲሚር ዜሌንስኪ የጠላት ይዞታን ተቆጣጥረናል ሲሉም ይደመጣሉ። ፕሬዝዳንቱ እንዳሉት ወታደራዊ እርምጃ የተወሰደው ሙሉ በሙሉ ሰው አልባ የሆኑ መሳሪያዎች ነው። ይህም ሮቦቶችና ሰው አልባ አውሮፕላኖች ወይም ድሮኖችን ያካትታል ተብለዋል። እስራኤል ለመጀመሪያ ጊዜ በጦር ቀጠናዎች በተፈጸመ ወሲባዊ ጥቃት ስሟ በተባበሩት መንግስታት ጥቁር መዝገብ ዝርዝር ውስጥ ተካቷል። አንቶኒዮ ጉተረስ ቢሮ እንዳስታወቀው የመንግስታቱ ድርጅት ባለፈው ዓመት 31 በእስራኤል ወታደሮች በጋዛ እና ዌስት ባንክ የተፈጸሙ ጾታዊ ጥቃቶችን አጣርተዋል። 13ቱ ወንጀሎች የተፈጸሙት እንደ አውሮፓውያን አቆጣጠር በ2025 ሲሆን 18ቱ ደግሞ በዚያ በፊት ባሉት 2 ዓመታት የደረሱ ናቸው። የመንግስታቱ ድርጅት ሪፖርት እንደ አጠቃላይ ሳይሆን የክስተቶችና ሁኔታዎች አመላካች ተደርገው መታየት አለባቸው ብለዋል።
እስራኤል የወሲባዊ ጥቃት ውንጀላውን ውድቅ ማድረጓን ገልጻ ከመንግስታቱ ድርጅት ኃላፊ ቢሮ ጋር ያላትን ግንኙነት ለማቋረጥ ማሳሰቧን አስታውቃለች። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን ሐሙስ ዕለት ጉተረዝ ጸረ ሰማዊ ውሸቶችን በማሰራጨት ከሰዋል። የእስራኤል የተባበሩት መንግስታት ተልዕኮ የመንግስታቱ ድርጅት ኃላፊ የሆነው እስካገለገሉ ድረስ ከቢሮአቸው ጋር ግንኙነት እንደማይቀጥል አስታውቀዋል። ውድና የተከበራችሁ አድማጭ ተመልካቾቻችን በዛሬው የአዲስ እይታ ሚዲያ ያዘጋጀነው መረጃ የሰማችሁትን ይመስል ነበር። ሰላም።